Well, hello. Hello, Michigan. ትራምፕ ወደ ነጩ ቤተ መንግሥት በድጋሚ ከተመለሱ 100 ቀናት ሞላቸው። አይገመቴው ፕሬዝዳንት የወሰዷቸው እርምጃዎች፣ የፈረሟቸው ፕሬዝዳንታዊ ትዕዛዛት፣ ያደረጓቸው ነገሮች ሁሉ ከሀገረ አሜሪካ እስከ ድፍን ዓለም መነጋገሪያ ሆነው አርፏል። የረጅም ዓመታት የአሜሪካ አጋሮችና የክፉ ዘመን ወዳጆቿ የሆኑትን የአውሮፓ ሀገራትና ካናዳን ገሸሽ በማድረግ የወሰዷቸው ተናጥላዊ እርምጃዎች ጉድ የሚያስብሉ ናቸው። ለሩሲያው ፕሬዝዳንት ቭላዲሚር ፑቲን ያሳዩት መለሳለስና በዩክሬን ላይ ይዘውት የቆዩት አቋምም ብዙዎችን ግራ አጋብቷቸዋል። በእነዚህ ሁኔታዎች የተነሳ አሜሪካውያን ስለ ፕሬዝዳንታቸው ያላቸው አስተያየት ጫፍና ጫፍ እየረገጠ ይገኛል። የደጋፊዎቻቸውን ያክል መዓቱን የሚያወርዱባቸውም እየበዙ መጥተዋል። ነን-ፓርቲዛን ፐብሊክ ሪሊጅን ሪሰርች ኢንስቲትዩት ወይንም በምህጻረ ቃሉ PRRI በሰራው የህዝብ አስተያየት መለኪያ መሰረት 52% የሚሆኑት አሜሪካውያን ትራምፕ የአሜሪካ ዲሞክራሲን ከማውደማቸው በፊት ገደብ ሊበጅላቸው የሚገባ አደገኛ አምባገነን እየሆኑ መጥተዋል የሚል እምነት አላቸው። 44% የሚሆኑት ደግሞ ይህን ሐሳብ አይዋጥላቸውም። እነዚህኞቹ ትራምፕን የሚያዋቸው የአሜሪካንን ታላቅነት ለመመለስ ደፋ ቀና የሚሉ ጠንካራ መሪ አድርገው ነው። ጥናቱ መራጮቻቸው ሳይቀሩ በአመራር ስልታቸውና በፖሊሲ ውሳኔዎቻቸው ምን ያህል እንደተከፉ የሚያሳይ መሆኑ እየተነገረለት ነው። በጥናቱ መሰረት ለትራምፕ ድምጻቸውን ከሰጡ አሜሪካውያን መካከልም 55% የሚሆኑት ትራምፕ አደገኛ አምባገነን እየሆነ ነው ሲሉ፣ 42% የሚሆኑት ደግሞ እሳቸውን መምረጣችን እንኳን ሊቆረቁረን ያ ቀን ምንኛ በእጅጉ የተባረከ ነው የሚሉ ናቸው። በተመሳሳይ መልኩ በምርጫው ድምጻቸውን ባለመስጠታቸው በእጅጉ የሚቆጩት 68% የሚሆኑት ዜጎች ትራምፕን ወድቀው ተነሱ የሚሉ አለመሆናቸውን ጥናቱ አመልክቷል። ጥናቱ የሰራው ተቋም PRRI የበላይ ኃላፊ ሚሳር ዴክማን እንደሚሉት እነዚህ ቁጥሮች ሁሉ ዜጎች የዲሞክራሲ ባህሉን በተመለከተ ያላቸውን ስጋት በእጅጉ የሚያንጸባርቁ ናቸው። ብዙዎቹ አሜሪካውያን ትራምፕን በአምባገነናዊ መነጽር ያሉ። እኔ እንደሚመስለኝ ብዙ አሜሪካውያን የሀገራቸው የዲሞክራሲ ሁኔታ ክፉኛ አስጨንቋቸዋል። እንግዲህ ትራምፕ ገና 100 ቀናቸው ነው ስልጣን ከያዙ። የምናየው ሁሉ ግን ብዙዎች አሜሪካውያን የትራምፕ አጀንዳ ወደ ጎን ሲገፉ ነው ሲሉ ተደምጧል። ኃላፊው ከትራምፕ የ100 ቀናት የስልጣን ጊዜ ጋር እየተገናኘው የህዝብ አስተያየት ጥናቱም የሀገሪቱ የፖለቲካ ምህዳር በሚገርም ሁኔታ ሊታረቁ በማይችሉ ሐሳቦች እየተዋጠ መምጣቱን ጭምር የሚያሳይ ይሆናል። አሁንም የትራምፕ ድጋፍ ምንጩ ሪፐብሊካኖች እንደሆኑ የጠቆመው ጥናቱ 81% የሚሆኑት የፓርቲያቸው ሰዎች ትራምፕን አበጀህ የሚሉ ናቸው። ከእምነት አንጻር ደግሞ 73% የሚሆኑት የኢቫንጀሊካል ፕሮቴስታንት እምነት ተከታዮች ከትራምፕ ጎን ቆመዋል። ከዚህ በተቃራኒና በሚገርም ሁኔታም 69% የሚሆኑት የሂስፓኒክ ዝርያ ያላቸው የካቶሊክ እምነት ተከታዮች እንዲሁም 64% የሚሆኑት የይሁዳ አሜሪካውያን ትራምፕ ለዲሞክራሲ ስጋት ናቸው ሲሉ አስተያየታቸውን ሰጥተዋል። ትራምፕን ለዚህ ሁሉ ያበቃቸው የፌዴራል መንግስቱ ሰራተኞች በጅምላ መቀነሳቸውና ማባረራቸው፣ ያስተደመጠው የታሪፍ ህጋቸው፣ ህጋዊ ስርዓቱን ሳይጠብቁ በጅምላ የውጭ ዜጎችን ለማባረር መወሰናቸውና ሌሎች ምክንያቶችም ይጠቀሳሉ። ዋሽንግተን ፖስት የሰበሰበው የህዝብ አስተያየትን ይህን ጉዳይ የሚደግፍ ነው። ጋዜጣው ካነጋገራቸው 2664 አሜሪካውያን መካከል 62% የሚሆኑት ትራምፕ ለሶስተኛ ዙር ምርጫ መወዳደርን፣ ካናዳና ግሪንላንድን መቆጣጠርን እንዲሁም አሜሪካዊ ዜግነት ያላቸውን ሰዎች ማሰርን አስመልክቶ የያዙት አቋም ከመራቸው ነው ብለው ያምናሉ። ለነዚህ የትራምፕ አቋሞች ከፍተኛ ተቃውሞ አቀርበዋል።
የበዙት የሪፐብሊካን ፓርቲ ደጋፊዎች ትራምፕ በእርግጥም የምራቸውን ነው ወይ ብሎ ለማመን እንደተቸገሩ የሚገልጸው ዋሽንግተን ፖስት ከ10 የሪፐብሊካን ፓርቲ ደጋፊዎች መካከል ትራምፕ የምራቸውን ነው ብሎ የሚያምኑት 4ቱ ብቻ መሆናቸውን ጠቅሷል። ብዙዎቹም የፓርቲያቸው ደጋፊዎች ትራምፕ ለሶስተኛ ዙር መወዳደርን ባያስቡት እንደሚሻል የሚመክሩ ናቸው። ከዚህ በተቃራኒ በሆነ መልኩ ደግሞ ከ9 የዲሞክራት ፓርቲ ደጋፊዎች ትራምፕን አታውቋቸውም፣ ይህን ሁሉ የሚሉት ከልባቸው ነው ብለው የሚያምኑ ናቸው። የትራምፕ የንግድ ድርጅቶች በበላይነት የሚቆጣጠረው ትራምፕ ኦርጋናይዜሽን ትራምፕ 2028 የሚል ጽሑፍ ያለባቸው ቲሸርቶችና ኮፍያዎችን አሰርቶ መሸጥ መጀመሩ ዘገባው አመልክቷል። ትራምፕ እንዳሰቡት ለሶስተኛ ዙር ለመወዳደር ካሰቡ 22ኛውን የሕገ መንግሥት ማሻሻያ መቀየር ይኖርባቸዋል። በዚህ ድንጋጌ መሰረት ማንም ሰው ለአሜሪካ ፕሬዝዳንትነት ከ2 ጊዜ በላይ መመረጥ አይችልም። ይህን ይቀይራለሁ ብለው ከተነሱ ደግሞ የኮንግረሱን 2/3ኛ የሴኔቱን ደግሞ 3/4ኛ ድምፅ ማግኘት ይኖርባቸዋል። እነዚህ ሁሉ የእሳቸውን አመራር የሚያብጠለጥሉ አስተያየቶች ለትራምፕ እዚህ ግባ የሚባሉ አይደሉም። ስልጣን የያዙበትን 100 ቀናቸውን በማስመልከት በሚቺጋን በተደረገ ሰልፍ ላይ ምንም ነገር አያቆመኝም በማለት ነው ለደጋፊዎቻቸው ትራምፕ የተናገሩት። ዛሬ እዚህ የተገናኘነው በአሜሪካ ታሪክ በየትኛውም ማስተዳደር ታይቶ በማይታወቅ መልኩ እጅግ ውጤታማ የሆኑ 100 ቀናት ለመዘከር ነው። ባለፉት 100 ቀናት በ100 ዓመታት ውስጥ ሊሰሩ የማይችሉ እጅግ መሰረታዊ ለውጥ የሚያመጡ ለውጦች ላሳይተናል። ዴሞክራቶች ሀገራችን በስደተኞች እንድትወረር አደረጓት፣ እኛ ደግሞ እነዚህን እያባረርን ነው ብለዋል ትራምፕ ለደጋፊዎቻቸው። ትራምፕ በዚህ ብቻ አላበቁም። እንደ አውሮፓውያኖች አቆጣጠር በ1798 በአሜሪካና ፈረንሳይ መካከል የተፈጠረው ውጥረት ተከትሎ የወጣውንና በጦርነት ጊዜ የተቃራኒ ሀገራት ዜጎችን ለማባረር ወይንም ለማሰር የሚያስችለውን ሕግ ተገብራለሁ ብለው መነሳታቸው ያስከተለባቸውን ትችትም አጣጥለዋል። ይህን እንዳይተገብሩ እንቅፋት የሆኑባቸውን ዳኞችም ዘልፈዋል። በጣት የሚቆጠሩ ኮሚኒስት ግራ ዘመም ዳኞች ሕጋችንን ለማስፈጸምና ለአሜሪካ ፕሬዝዳንት ብቻ የተሰጡ ኃላፊነቶችን ለመውጣት የምናደርገውን ጥረት እንዲያደናቅፉ በጭራሽ አንፈቅድም። የሀገራችንን ሰላምና ደህንነት ለማስጠበቅ ለአሜሪካ ፕሬዝዳንት የተሰጡ ስልጣኖችን ለመንጠቅ ዳኞች እየሞከሩ ነው ብለዋል ትራምፕ። ይህ ጥሩ ስራ አይደለም። ነገር ግን ተስፋ አድርጋለሁ ለሀገራችን ሲባል ለጠቅላይ ፍርድ ቤቱ ይህ እንዳይሆን ያደርጋል። ምክንያቱም አንድ ነገር ማድረግ አለብን። እነዚህ ሰዎች እኮ ሀገራችን ለማጥፋት እየሰሩ ነው። ቢሆንም ግን አሜሪካንን መልሶ ደህንነቷ የተጠበቀ ሀገር ለማድረግ ከያስኩት ተልዕኮ ምንም ነገር አይቆመኝም ሲሉ ነው ትራምፕ የተደመጡት። የሚቺጋኑን የድጋፍ ሰልፍ ትራምፕ ትልቅ ፖለቲካ ሰርተውበታል። ሁላችሁም ግድግዳዎቹ ላይ ወደ ተሰቀሉት ትላልቅ ስክሪኖች ፊታችሁን አዙሩ አሉ ትራምፕ። ተሰብሳቢዎቹ ሁሉ በስክሪኖቻቸው ላይ አይኖቻቸውን ተከሉ። ወዲያውኑ እጅግ በሚያምር የሳውንድ ጥራት የታጀበ ምስል መታየት ጀመረ። ራሳቸውን የተላጩና በጠባቂዎቻቸው እጃቸውን እየተያዙ የቬንዙዌላ የወንበዴዎች ቡድን አባላት ናቸው የተባሉ ከአሜሪካ ተባረው ኤልሳልቫዶር ሲደርሱ የሚያሳየው ምስል ከዳር ዳር የሰውን ስሜት ተቆጣጠረ። ይህ እንዳለቀን ሁሉም ስክሪኖች መጨረሻ ላይ 4 ፊደላትን ብቻ ያዙ መልእክት ለቀቁ። መልእክቱም እንዲህ ይላል፣ የ100 ቀናት ታላቅነት። ይህ እንዳበቃ ደግሞ በአሜሪካውያን ፖለቲከኞች ዘንድ መነጋገሪያ የሆነ ርዕሰ ጉዳይ ከሀገሪቱ መገናኛ ብዙሃን ተሰማ። አንድ የትራምፕ ደጋፊ የሆነ ግለሰብ ትራምፕ 2028 የሚል መፈክር ከሳቸው ጀርባ ሆኖ ሲያውለበልብ ታየ። ምንም እንኳን የሀገሪቱ ሕገ መንግሥት አንድ ፕሬዝዳንት ከ2 ጊዜ በላይ መመረጥ እንደማይችል ቢደነግግም ትራምፕ በ2028 በሚደረገው ምርጫ እንዲሳተፉ የሚጠይቅ ነበር። የትራምፕ ረዳት የሆኑ ግለሰብም ወደ መድረኩ ወጥተው ትራምፕ 2028ን ትስማማላችሁ ብለው ህዝቡን መጠይቃቸው ሲታይ ደግሞ ነገሩ እንዴት ነው፣ ወዴት ሲሄድ ነው የሚል ጥያቄ ማስነሳቱ አልቀረም። ትራምፕ በምርጫ ቅስቀሳቸው ጊዜ የዜጎችን ኑሮ እየተፈታተነ የመጣው የዋጋ ግሽበት እኔ ስልጣኑን ለያዘው እንጂ ለማስተካከል አፍታም አይፈጅብኝም ብለው እንደተናገሩት አልሆነላቸውም።
በተለይም ደግሞ አሜሪካውያንን ለዘመናት ተጎጂ አድርጓት ቆይቷል ያሉትን የንግድ ስርዓት ለማስተካከል ሁሉም ሀገራት ወደ አሜሪካ በሚያስገቧቸው ምርቶች ላይ የጣሉት ቀረጥ ነገሩን ከድጡ ወደ ማጡ አድርጎታል የሚሉ ተቺዎች እየበዙ መጥተዋል። ፕሬዝዳንቱና የአስተዳደራቸው ባለስልጣናት እንደሚከራከሩት በአዲሱ የቀረጥ ማስተካከያ የተነሳ የፌዴራሉ መንግስት ገቢ በእጅጉ ጨምሯል። የገንዘብ ሚኒስቴር ያወጣው መግለጫ እንደሚያሳየው ከሚያዝያ 1 እስከ 28 ድረስ ትራምፕ ይፋ ካደረጉት ቀረጥ 16.5 ቢሊዮን ዶላር ተሰብስቧል። ይህም መጋቢት ላይ ከተሰበሰቡ 9.6 ቢሊዮን ዶላር በእጅጉ የላቀ ነው። የአሜሪካ ሶስቱ ግንባር ቀደም የንግድ አጋሮች የሆኑት ቻይና፣ ካናዳና ሜክሲኮ ላይ ያነጣጠረ እንደሆነ የሚነገርለት የትራምፕ የቀረጥ ማስተካከያ ሕግ ቀስ በቀስ ከዜጎች የሚሰበሰቡን የገቢ ግብር ወይንም ኢንካም ታክስ ለመተካት ያለመ መሆኑን የትራምፕ አስተዳደር ኃላፊዎች ይናገራሉ። በዚህ እቅድ መሰረት ከውጭ በሚገቡ ምርቶች ላይ የተጣለውን ቀረጥ በአግባቡ በመሰብሰብ አነስተኛ ገቢ ያላቸው አሜሪካውያን የሚከፍሉትን የገቢ ግብር እንዲቀር የማድረግ ሐሳብ አለ። ይህን በመፈጸምም አነስተኛ ዜጎች ያለባቸውን የኑሮ ጫና መቀነስ እንደሚቻል ትራምፕ ያምናሉ። ለዚህም ሲባል ዓመታዊ ገቢያቸው ከ$200,000 በታች የሆኑ ዜጎች ከገቢ ግብር ነፃ የሚሆኑበት ሁኔታ ለማመቻቸት በትራምፕ በኩል እቅድ መኖሩን መገናኛ ብዙሃን እየዘገቡ ናቸው። ይህ በእንዲህ እንዳለ የትራምፕ አዲሱ የቀረጥ ሕግ ከውጭ በሚገቡ ምርቶች አቅርቦት ላይ መስተጓጎል እንዳያስከትልና የዋጋ መጨመር እንዳይመጣ ስጋት ያላቸው ዜጎች በርካታ መሆናቸውን የሚጠቁሙ የአሶሺየትድ ፕሬስ ዘገባም ከአራቱ ሶስቱ አሜሪካውያን ይህ ስጋትን በከፍተኛ ደረጃ እንደሚጋሩት ይጠቅሳል። ቢያንስ ከ10 አሜሪካውያን መካከል 6ቱ ትራምፕ የውጭ ንግድ ስርዓቱን የያዙበትን መንገድ ክፉኛ የሚተቹ ናቸው። By maybe 4 or 5 times they told me thanks for all of the things that we've done into our policies. Trillions of dollars are now pouring into the United States because of common sense, just common sense. Apple, great company, was building everything in China. Now they just announced that they're spending $500 billion to invest in America, not in China. My friend Jensen from NVIDIA, they're spending, you know what NVIDIA is? They're spending $500 billion. TSMC, the biggest chip maker in the world by far, from